በስርዓተ ቅዳሴ አገልግሎት ላይ ካህናቱ ሊያቆርቡ ከወረዱ በኋላ ጨርሰው ሲመለሱ ነአኩቶ እየተባለ ዲያቆኑ ጸልዩ ሲል ወደ ምዕራብ አቅጣጫ ወደ ህዝቡ ዞሮ ይላል እና ይህ ለምንድን ነው የሚለው ምሳሌ እንመለከታለን። እንግዲህ በቅዳሴ አገልግሎት ላይ ቁርባን በሚወርዱበት ጊዜ ካህናቱ አቁርበው ሲጨርሱ ነአኩቶ እያለ ዲያቆኑ ፊታቸውን አዙሮ ወደ መቅደሱ ከተመለሱ በኋላ ማለት ነው፣ ወደ ውስጥ ሳይገቡ እዛው አውዱ ላይ ቆመው ቅድስት ውስጥ ነአኩቶ በሚባልበት ሰዓት ላይ ነአኩቶ ብሎ ከጨረሰ በኋላ ጸልዩ ያለው ሀዳፊ ነፍስ ወይም ደግሞ ስርዓተ ቅዳሴ ከሆነ ሁልጊዜም አይደለም፣ እንደ ቅዳሴው አይነት ይወሰናል። ጸልዩ ያለውና የሌላቸው ቅዳሴዎች አሉ ማለት ነው እና ልክ ጸልዩ የሚባል ከሆነ ካህናቱ አውዱን ወይም ደግሞ ክቡር ስጋውና ቅዱስ ደሙን የያዙት ካህናቱ ፊታቸውን ወደ ምዕራብ ያዞራሉ። ዲያቆኑም ጽዋውን ክቡር ደሙን እንደያዘ ወደ ምዕራብ ይዞራል። ከዛ በኋላ ወካዕበ ነአስተብቁ ዳግመኛ ሁሉን የሚይዝ እግዚአብሔር እንማልዳለን ብለው ካሉ በኋላ ጸልዩ ሲል ዲያቆኑ ወደ ምዕራብ ዞሮ ጸልዩልና ተመልሰው ወደ ምስራቅ ወደ መንበሩ ይዞራሉ። ከዛ በኋላ ጨርሰው አሜን ሲባል ይገባሉ ማለት ነው። ይህ ስርዓት ለምንድን ነው ምንድነው ወደ ህዝብ የሚያዞራቸው የሚለውን ነገር ስንመለከት እንግዲህ ቤተክርስቲያን ያለ ምሳሌ አታደርግምና ዕውቀት ይሆናቸዋል እንድታውቁ ስለሚያስፈልግ ነው። ምዕራብ እንግዲህ የዲያብሎስ ማደሪያ የሲኦል መገኛ እንደሆነ ይታወቃል። ምስራቅ ደግሞ የእግዚአብሔር ማደሪያ የክርስቶስ መምጫ እንደሆነ የመጣበትም የሚመጣበትም እንደሆነ ሁላችንም እናውቃለን። ስለዚህ ወደ ምዕራብ ዞረው ወካዕበ ማለቱ ቄሱም ዲያቆኑም ጸልዩ ማለቱ ለምንድን ነው ከተባለ አዳም ፍርድ ተፈርዶበት 5500 ዘመን በእግረ አጋንንት እየተረገጠ በሲኦል የመኖሩ ምሳሌ ነው፣ ወደ ምዕራብ ማለት ነው። ስለዚህ ጸልዩ ሲባል ያንን አዳም በሲኦል ሲረገጥ ኖሯል፣ በመከራ ውስጥ ነበረ። ነገር ግን ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ተንሥኡ ለጸሎት ብሎ አዳም ጸሎትን አውጆላቸው ሲኦል ውስጥ ያሉ ነፍሳት አቤቱ ይቅር በለን ብሎ መምጣቱን አውቆ እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላም ለእናንተ ይሁን ብለው ከመንፈስህ ጋር ብለው አውጀው ከሲኦል እስከሚወጡበት ሰዓት ድረስ በዛ ነበሩና ያንን ምሳሌ አድርጋ ቤተክርስቲያን አዳም 5500 ዘመን በዚህ በእግረ አጋንንት እየተጠቀጠቀ በሲኦል ውስጥ ኖረዋል የሚለውን ምሳሌ አድርገው ወደዛ ዞረው ጸልዩ ይላሉ። ከዛ ከተመለሰ በኋላ ደግሞ ፊታቸውን ወደ ምስራቅ ይመልሳሉ። ለምን ሲባል በሲኦል የነበረ አዳም በክርስቶስ መስዋዕትነት በክርስቶስ ሞትና መከራ በእሱ በቆረሰው ስጋው ባፈሰሰው ደሙ ወደ ገነት በምስራቅ ወዳለችው ወደ ገነት ተመልሷል የሚለውን ትምህርትና ስብከት ሊሰብኩን ስለፈለጉ ስርዓተ ቤተ ክርስቲያን ይህንን ነገር አስቀምጦልናል ማለት ነው። ስለዚህ ወደ ምዕራብ መዞሩ የአዳም በዛ መኖር ምሳሌ ነው። ከዛም በኋላ ደግሞ ወደ ምስራቅ ሲመለሱ አዳም ከባርነት ወጥቶ በክርስቶስ ስጋና ደም ከብሮ እግዚአብሔር ወደ ገነት እንደመለሰው ለማስተማር ነው ማለት ነው።